ፕሮስቴት ማለት ወንድ ላይ ከ40 ወይ ከ50 ዓመት በኋላ እያደገ የሚመጣ እጢ ነው። ሁለት አይነት ነው የበሽታ አይነት። አንደኛው የሽንትን በማስቸገር ቶሎ ቶሎ መምጣት፣ ማጣደፍ፣ መቆራረጥ፣ ሌሊት መነሳት፣ እነዚህ ምልክቶች ይኖሩት። ሌላኛው ደግሞ እንደ ማንኛውም ቦታ እንደሚወጣው የፕሮስቴት ካንሰር ነው። በቀላሉ በላብራቶሪ በሲቲ ስካን እና በምናደርገው ምርመራ መለየት ይቻላል። አብዛኛውን ጊዜ በእኛ ሀገር እንደሚታየው ወደ ሕክምና ዘግይቶ የመምጣት ነገር ስለሚኖር በዛ ሰዓት ሲመጡ ኦሬዲ ወደ ተሰራጭቶ ከወገብ በታች ያሉ አጥንቶችን በመንካት ሽባ አድርጎ ሽንትን ዘግቶ እንደዚህ ይመጣሉ። በዛን ጊዜ ያው ምርመራዎቹ ከተደረጉ በኋላ እንዳይሰራጭ የምናደርግባቸው የህክምና አይነቶች ይኖራሉ ማለት ነው። ሎካላይዝድ እዛው ፕሮስቴት ላይ ተወስኖ ያለ ከሆነ በራዲካል ፕሮስታቴክቶሚ ሌላኛው አማራጭ ጨረር ህክምና ነው። ነገር ግን ከፕሮስቴቱ ውጭ ወጥቶ መሰራጨት ነገር ካሳየ ህክምናው በሁለት አይነት መንገድ ነው የሚደረገው። አንደኛው በትንሽ ቀዶ ህክምና የዘር ፍሬዎቹን በማውጣት ምግብ የሚሆነውን ነገር ወደዛ በማቆም እንዳይሰራጭ እና ሰዎች የተሻለ የኳሊቲ ኦፍ ላይፍ እንዲኖራቸው ያደርጋል። ሌላኛው አማራጭ ደግሞ ሆርሞናል ትሪትመንት የምንለው አለ። በየ3 ወሩ ወይም በየ1 ወሩ እምብርታቸው ላይ በመወጋት እስከ ላይፍ ሎንግ ወይም ህይወታቸው እስካለ ጊዜ ድረስ የሚሰጥ የህክምና አይነት ነው ማለት ነው። ፕሮስቴት ካንሰር እንዲሁም ደግሞ የፕሮስቴት እጢ እና አስፈላጊውን ህክምና ለማድረግ በኢትዮ ኢስታንቡል አጠቃላይ ሆስፒታል ይገኛል። ዶክተር ተክለ ብርሃን በርሄ ነኝ፣ ዩሮሎጂስት እና የኩላሊት ንቅለ ተከላ ሰብ ስፔሻሊስት።